ነገሩ የተፈጸመብኝ ከዛሬ 8 ዓመት በፊት ነው ትላለች በታሪካችን። ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ የፎርቶ ሚዲያ ፎር ቤተሰቦች ባላችሁበት የእግዚአብሔር ሰላምና ጸጋ ለእናንተ ይብዛያል። ዛሬ አንድ ታሪክ ይዘንላችሁ ቀርበናል። ይሄ ታሪክም እንግዲህ እህታችን እንዳለችው ከዛሬ 8 ዓመት በፊት የደረሰብኝ ታሪክ ነው ትላለች። እኔ የደሃ ልጅ ነኝ፣ እናቴም በሕይወት የለችም። ነገሩ የተፈጸመብኝ በሀብታም ሰውዬ ነው ትላለች። ነገሩ ምን ይሆን እንዴት ነው የሚለውን ደግሞ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። አዲስ ሲሆናችሁ ቤተሰቡኑ፣ ቤተሰብ የነበራችሁ ደግሞ ላይክ ሼር እያደረጋችሁ እንዲሁም ሀሳብ አስተያየታችሁን ጻፉልን እንላለን። ባለታሪካችን ነገሯን ስትጀምር እንደዚህ ትላለች። እኔ እናቴን አላቃትም ነበር። ያደኩትም በሰው ቤት ነው። የሰው ቤት ጫና በጣም ስለበዛብኝ ራሴን ሳቅ ከሰው ቤት ወጣው ትላለች። 4 ሆነን ቤት ተከራይተን እንኖር ነበር። እንደ ዛሬው የቤት ክራይ በጣም ሳይጋነን ያኔ 4 ሆነን 40 ብር ከፍለን ነበር። በጣም ሰፊ ቤት፣ ውሃ እንደ ልባችን እየተጠቀምን እንዲሁም ማብራት አለ። ሁሉም ነገር ተሟልቶ 4 ሆነን 40 ብር ከፍለን ነበር። 10 ብር አጋጭተን የምንከፍለው ትላለች። አዎ እኔ የደሃ ልጅ ነኝ፣ ግን ደህነቴ የገንዘብ እንጂ የእውቀትም አልነበረም። እኔ የእግዚአብሔርን በደንብ አውቃለሁ። እግዚአብሔርን በደንብ ይወደኛል። በሕይወቴ ላይ የሚሆነው ነገር ለምን በሕይወቴ ላይ ሆነ ብዬ አንድም ቀን ፈጣሪዬን አማርሬ አላቅም። ሁልጊዜ በጌታ ደስተኛ ነኝ፣ እሱንም አመሰግነዋለሁ ትላለች። ነገር ግን እኔ ሳገኝ የሰው ልብስ እያጠብኩ ሳገኝ ሌላ ቀን ስራም እየሰራው ከ3 ጓደኞቼ ጋር 4 ሆነን በደስታ ነበረ የምንኖረው ትላለች። አንድ ቀን ግን አንድ ሰውዬ ወደ ህይወቴ መጣ። በጣም ትልቅ ሰው ነው። መኪና ይዞ ነበር። እኔም እንዳጋጣሚ መንገድ ላይ እየሄድኩ ነበር ትላለች። ለካ ሰውዬው ይከታተለኝ ነበረ። እኔ ግን እሱ እንደሚከታተለኝ አላቅም። ከዛ ነስቲ ልጄ ስለኝ ወደ እሱ ሄድኩኝ። ከዛ የእግዚአብሔር ሰላምታ ማቀረብልኝ። እኔም በደስታ እግዚአብሔር ይመስገን ብዬ ሰላምታቸውን መለስኩላቸው ትላለች። ከዛ አንድ ሀሳብ አቀረቡልኝ። እኔም ደግሞ በዛ ሀሳብ እነሱ እንዳሉኝ ሳይሆን በራሴ መንገድ ማድረግ ስላለብኝ ለምን እንደማደርግ ሁሉ አስረድቻቸው ወደ ቤቱ ሄድኩኝ ትላለች። ሰውየው ወደ ቤቱ ሲሄድ በጣም ሲበዛ ሀብታም ነው ትላለች። ከኔ ጋር 3 ነበርን ትላለች። ከኔ በፊት 2 ሴት ልጆች አሉ። እነዚህ ልጆች ናቸው ብዬ ሲጠይቀው አዎ እንዳንቺው ልጆቼ ናቸው፣ ግን የወለድኳቸው ሳይሆን እንዳንቺው ላስጠጋቸው፣ ላስተምራቸው፣ ላሳድጋቸው ብዬ ወደ ህይወቴ ያመጣዋቸው ልጆቼ ናቸው። አዎ አሁንም ልጆቼ ናቸው አሉኝ ትላለች። እኔም በደስታ እህቶቼ ብዬ ተቀበልኩኝ። ግን ለምንድን ነው እዚህ ጋር የተፈለኩት ብዬ ብነግረው ይኸውልሽ ልጄ አለኝ አለች። በጣም ትልቅ ሰው ናቸው፣ ሀብትም አላቸው። ግቢያቸው ውስጥ ብዙ መኪናዎች አሉ። እኔ እንደው መጀመሪያ ሊሸጠኝ ነው ወይስ ምንድን ነው ብዬ ፈራውኝ፣ ብዙ ነገር ስለሚወራ በሀገራችን ላይ ትላለች ባለታሪካችን። ከዛም አስቀመጠኝ፣ ብዙ ነገር አዋራኝ። ይኸውልሽ ልጄ እኔ ምንም አይነት ልጅ የለኝም። ከዚህም በፊት ሀብትን ለማጠራቀም ብዬ ወደዚህ ስል ባለቤቴን በሞት አጣውኝ፣ ምንም ልጅ ሳትወልድልኝ ብሎ አሉኝ። እንዴ ስለዛ አባባ ለምን እንደዚህ ተናገሩ ታዲያ? እኔ ልጅ እንደወልድሎት ነው እንደሚፈልጉት? እኔ እንደዚህ አይነት ነገር አልፈልግም፣ የሰው ንብረትም አልፈልግም። አውቃለሁ አንድ ቀን እግዚአብሔር ታሪኬን እንደሚቀይር ብዬ መልስ ስሰጣቸው እሳቸውም አይ ልጄ እንደዛ አይደለም አሉኝ። ታዲያ ምንድን ነው ምን ፈለጉ ብዬ አናገርኳቸው ትላለች ባለታሪኩ። ይኸውልሽ ልጄ እኔ ንብረቴን የሚያወርሰው ሰው የለኝም፣ ግን እንደ አጋጣሚ ሆኖ ቤተሰቦቼን ብዙም አላቃቸው። ማቃቸው ደግሞ ያኔ ችግረኛ በነበርኩ ጊዜ ስለጠሉኝ፣ አሁን ደግሞ ንብረት ስላለኝ ሀብት ስላለኝ እነሱ ማስጠጋት አልፈለኩም። ልክ እንዳንቺ ያሉ ሰዎችን ማውረስ ነው መፈልገው አሉኝ። እኔም በድንጋጤ እኔ የምፈልገው ሀብት አይደለም፣
እስቲ ሀሳቦትን ጨርሱ ብዬ አዳመጥኩት። ከዛ እሱም እንደዛ አለኝ፣ እንደምታየው አርጅቻለሁ፣ ነገር ግን ደግሞ ንብረቴን ለእናንተ ለሶስቱ ማውረስ ፈልጋለሁ አሉ። ከዛም እዮሎት አባቴ አልኩት፣ እኔ ንብረት አልፈልግም፣ ግን ሰው መርዳት ስለሚያስደስተኝ እናቴን ስለማላቃት፣ ስለዚህ በሰው ቤት ችግርም ስለተመታውኝ ለገንዘብ ብዬ ሳይሆን በቃ ለነፍሴ ስል በቃ ሰውን መርዳት ስለሚያስደስተኝ የፈለጉትን ነገር ማድረግ እችላለሁ አልኩት አለች። ከዛም በኋላ እንግዲህ ሰውየውም እንደዛ አለኝ፣ አይ ልጄ እኔ ንብረቴን ለእናንተ ለሶስታችሁ ነው ማወርሰው አሉኝ። አሁንም ደግሞ አይ እኔ ንብረት ማውራስ አልፈልግም፣ ያልደከምኩበትን አልፈልግም አልኩኝ። ነገር ግን እንደዚሁ ልረዳችሁ እችላለሁ ብዬ ቁጭ አልኩኝ። ግራ ተጋባሁኝ። ከእግዚአብሔር ጋር መነጋገር ጀመርኩኝ። ምነው ፈጣሪው እዚህ ውስጥ አስገባኸኝ ብዬም ራሴንም ፈጣሪንም ማፋጠጥ ጀመርኩኝ ትላለች ባለታሪካችን። ከዛም እንደዛ ከቆየም በኋላ እነዛ ሁለቱ ልጆች በጣም ቀልዱብኝ ነበር። ምክንያቱም እነሱ እናትም አባትም አላቸው፣ ግን ያው ትንሽ በሀብት ዝቅ ያሉ ቢሆኑም እኔ ደግሞ ምንም የሌለኝ ግን ደግሞ ፈጣሪን በጣም የሚወደኝ እኔም ፈጣሪን በጣም ወደዋለሁ። እጅግ አለኝ፣ የሚያስብ አእምሮ አለኝ። ለሰዎች በጣም ጥሩ አመለካከት እንዲኖረኝ አድርጎ እግዚአብሔር ፈጥሮኛል። ስለዚህ ከነሱ በታች ራሴን አድርጌ ማየት አልፈልግም። እነሱ እዛ ጋር እንደ ቤት ሰራተኛ አርጎ ሊቆጥሩኝም ይፈልጋሉ። እንደዛ እያልን ለነዛ ለቀሩ ሶስት ጓደኞቼ ሁኔታውን አስረዳዋቸው። ከነሱ መለየቴ ቢያዛዝናቸው ግን ለገንዘብ ብለሽ አይደለም አይደል እርሹ እህታችን አሉኝ። እኔም አይ ለገንዘብ ሳይሆን ግን መጨረሻውን ማወቅ ስለፈለግኩኝ እዛ መቆየት አለብኝ አልኳቸው። እነሱም እሺ አሉኝ። በፈለግኩ ሰዓት ሄጄ ጓደኞችን አገኛቸዋለሁ አለች ባለታሪካችን። ከዛም ከጥቂት ጊዜ በኋላ ሰውየው ራሳቸውን ሳቱ፣ ወደቁ። መናገርም አይችሉም ነበር። ሰውነታቸው አይንቀሳቀስም። ምን እንደሆነ በጊዜው ባይገባኝና ሁለት ሰዎች ግን ይመጡ ነበር። አንደኛው እኔ የህግ አማካሪ ወይ ደግሞ ጠበቃው ነኝ ይለኛል። አንደኛው ደግሞ እኔ የግል ዶክተሩ ነኝ ይለኛል። ቤቱ ሀብት በሀብት ተሞልቷል። ግን ከሆነ ልጅ ጋር በስልክ ወይ ደግሞ ቪዲዮ ኮል የሚባለው ያወሩ ነበር። ምናቸው እንደሆነ ባላቅም ማለት ነው። ከዛ ሰውየው መናገር ስለማይችሉ ዶክተሩ ምግብ እንድሰጥ ምን እንድንል ለሶስታችንም ይነግሩናል። ግን እነዛ ሁለቱ ከኔ ጋር ውርስ ለመውረስ የመጡት እሺ አይሉም ነበር። በጣም ያንቋሽሹኛል፣ በጣም ይንቁኝ ነበር። እኔ ግን ሽንት ቤትም ሳይቀር ምንም ነገር ምግብ ሁሉም ሳይቀር ሰውየውን መንከባከብ ጀመርኩኝ። እንደዛ እያልን ለካ እነዛ ሁለቱ ሰውየው መናገር ስለማይችል ምንም ማድረግ ስለማይችል እርስ በርሳቸው ራሱ አይስማሙም ነበር። በድብቅ ሁለቱም በርስ በርሳቸው ወረቀት አዘጋጅቶ ሰውየውን ያስፈርሙታል። ውርሱን ለራሳቸው ሰውየው እንደሰጣቸው አድርጎ ማለት ነው። ሁለቱም ግን እርስ በርሳቸው ተደባብቋል። ሳይነጋገሩ ነው ይህንን ያደረጉት። ከዛ እንደዚህ ሰውየው ሳይናገሩ ምን ሳይሉ ራሳቸውን እንደማያውቁ ሆኖ ሰውነታቸው እንደማይንቀሳቀስ ሆኖ ብዙ ጊዜ ከቆዩ በኋላ ሰውየው ይሞታሉ። እኔም በጣም ደነገጥኩኝ፣ ጮኩኝ። ከዛ ቶሎ ብዬ ለዶክተሩ ደወልኩ። ዶክተሩም መጣ፣ የህግ አማካሪው መጣ፣ የተወሰኑ ጎረቤት ሰዎች መጡ። ሰውየው ሞተ። በጣም ደነገጥኩኝ። ከዛ በኋላ ግን እነዛ ሁለቱ ልጆች እንደዚህ እያሉ ያወሩ ነበር። አባቴ እኮ እኔም በጣም ይወደኛል ሲሉ በጣም እናደዳለሁ። ምክንያቱም እሱ በህይወት እያለ ምንም ነገር አያደርጉለትም፣ ምንም ነገር ሊያግዙኝም አይፈልጉም። እኔ ነኝ በጣም አብሬው የደከምኩት። ውርሱ ቢሆንም ቢገባው ለእኔ ነበረ። እኔ ግን ምንም አልፈልግም። ከዛ ምንድን ነው የምታወሩት ብዬ ስጠይቃቸው አንቺማ ዝም ብለሽ ነው ከሱ ጋር ስትለፊ የነበረው። አባቴ እኮ ይወደኛል፣ ለእኔ ፈርሞልኛል ስትል አንደኛውን መጥተው አንቺ ውሸታም አባቴ ለኔ ነው የፈረመው ይሄ ወረቀቱን ትላለች። ለካ ሁለቱም ተደባብቆ ራሳቸው ሰውየውን አስፈርሞት ነበር። በጣም የሚገርመውና የሚያስደነግጥ ታሪክ ከዚህ በኋላ ነው ያለው ትላለች ባለታሪካችን። እኔም ውድ ተመልካቾቻችን በጣም ጓጓውኝ ለመስማት እስከ መጨረሻ ማለት ነው። ከዛም በኋላ እርስ በርሳቸው መጣላት ጀመሩ። እኔ ግን እዚህ ጋር የሚያስጨንቀኝ የሀብት
ውርስ ምናምን አይደለም የንብረት ክፍፍሉ አይደለም የሰውየው መሞት እውነት ለመናገር መልካም አባቴ ነበሩ መልካም አባት ሆኖኛል ለጓደኞቼም ረዱ ነበር ለነዛ ሶስቱ ጓደኞቼም የሆነ የራሳቸው ስራ እንዲጀምሩ ከቀን ስራ እንዲወጡ አድርጎልኛል እውነት ለመናገር መልካም አባት ስለሆነልኝ ብቻ በጣም ያዛዝነኝ ነበር እዚህ ጋር ሀብት ንብረቱ ምንም መስሎ አልታየኝም ግን ከተወሰኑ ሰዓት በኋላ ሰውየው ተነሳ በጣም ደነገጥኩኝ ምንድነው ጌታው የተፈጠረ ያለው ለምንድነው እንደዚህ አይነት ፈተና ውስጥ ያስገባኸኝ ብዬ በጣም ደነገጥኩኝ በጣም ሰውነቴ ተንቀጠቀጠ ከዛም በኋላ ወደ ኩሽና ሄድኩኝና ውሃ ጠጣውኝ ትንሽ ተረጋጋውኝ ከዛም በኋላ የህግ አማካሪውና ሐኪሙ መጡ ወደኔ አይዞሽ አትደንግጪ አንቺ መልካም ሴትና ጎበዝ በብዙ ፈተናዎች ተፈትነሽ ያለፍሽ በጣም ሐቀኛ ሴት ነሽ ተባረክ ያሉኝ እኔም ግራ ገባኝ ምንድነው ጌታው የምታሰማኝ እያሳየኸኝ ነገርስ ምንድነው ለዚህ ነው እንደ እናቴን ሳላቀት ከኔዮት በሞት ወደ ራሴ ወሰርጋት ለምን ፈተና ታበዛብኛለህ እስከዛሬ አማረሬ ካላቀም ይሄን ሰውዬ ምን አርጌ ነው ለምንስ ፈታተነኛል ብዬ በጣም ራሴን ከእግዚአብሔር ጋር ግብግብ ያስኩኝ ከዛ ከጥቂት ጊዜ ደቂቃ በኋላ የህግ አማካሪው አይዞሽ አትፍሪ አንቺ መልካም ሴት ነሽ አለኝ አሁንም ወይኔ ጌታ ሆይ ምንድነው የመጣብኝ ብዬ በጣም ራሴን ጠየቅኩኝ እነዛ ሁለቱ በድንጋጤ ቆማሉ ከዛ ወደ ሰውዬ ሄዱ አንተ ነህ የፈረምክልኝ አንተ ውሸታም ነህ እንዴ አይ ሞቶ ስለተነሳ አያቅም መጀመሪያም ራሱን አያቅም ነበረኮ እንደዛ ነገር በቃ ወረቀቱ እኔ የቆየ ጽሁፍ ነው ጽፎ ያስቀመጠው ነው ምናምን ይላሉ እርስ በርሳቸው መጣላት ጀመሩ እኔ እንግዲህ የሚገርማችሁ ነገር ስለ ቴክኖሎጂ በዛን ሰዓት ምንም አላቅም ነበረ ለካ ቤቱ በካሜራ ነው ምክንያቱም ሰውየው ምንም ያጣው ነገር ስለሌለ ግቢው ጓዳ ሁሉ ቦታ ካሜራ ነው ከኛ ክፍል በስተቀር ከሽንት ቤት በስተቀር ትላለች ባለታሪካችን ከዛም በኋላ ካሜራው ሲታይ ልጆቹ ያደረጉት ብዙ ጥፋት አለ እኔም የሰራሁት መልካም ነገር አለ እውነት ለመናገር እግዚአብሔርን አመሰግንኩኝ ራሴንም አደነኩኝ ከዛም በኋላ ሁሉም ነገር ውሸት ነበር ሰውየውም አልታመመም አልሞተም እኛን እየፈተኑ ነበር ለምንድነው የሁሉ ፈተና ትላላችሁ ብዬ አስባለሁ እንግዲህ በጣም ፈተናውን ውብ የሚያደርገው የሚያሳምረው ሊያዛዝነችም የሚችል ነገር አለ እስከ መጨረሻ ተከታተሉን ትላለች ባለታሪካችን እንግዲህ እንደዛ ያል ከዛም በኋላ ሽማግሌው ወይ ሰውየው እንደዛ አሉኝ የኔ ልጅ ተባረኪ አንቺ የቤቴ ንግስት ነሽ አሉኝ ደጋግሞ እንዴ ግራ ገባኝ ሰውዬ ሚስቴ ሞታለች ልጅ አልወለድኩም አሉኝ ሊያገቡኝ ፈለጉ እንዴ እኔ ደግሞ ንብረቱን አይቼ እንደዚህ አይነት ነገር ውስጥ እንደማልገባ ቀድሜ ነግሬያለሁ ስለዚህ ምንም አይነት ነገር አልሳሳትም አሁን ከዚህ ቤት መውጣት አለብኝ ብዬ ያለኝን መጀመሪያ ለብሼ የመጣሁትን እቃዎችን ይዤ እሱ የገዛዛልኝን ሁሉ አስቀምጬ ለማውጣት አሰብኩኝ የት ነው የምትሄጂው የኔ ልጅ አሉኝ አይ አባባ መሄድ ፈልጋለሁ አሁን ኮርሶ ዳና ነው አይደለ አልኩኝ አይ ቁጭ በይ አሉኝ እነዛ ሁለቱንም ሴቶች አስቀመጡ ይኸውላችሁ ልጆች አሉ እናንተ ሶስቱም ልጆቼ ናችሁ በወልድ አደርሳችኋለሁ ግን እናንተ ሁለቱ በጣም ትልቅ ጥፋት አጥፍታችኋል ከዚህ ነገር ደግሞ መማር እንደምትችሉ ተስፋ አደርጋለሁ እምነት መታመን ለራስ ነውና መጀመሪያ የእግዚአብሔር ፍርሃት በውስጣችሁ ቢኖር እንደዚያ ታደርጉም ነበር በመጀመሪያ ፈጣራችሁን ፍሩ በማስከተል ደግሞ አደራ አትብሉ እኔ ዛሬም አጠፋችሁ ብዬ አልቀጣችሁም ምክንያቱም ከዚህ እንደተማራችሁ ተስፋ አደርጋለሁ ስለዚህ እኔ ገንዘብ ሰጣችኋለሁ የራሳችሁን ስራ ትጀምራላችሁ ብሎ አሉ እነዛ ልጆችም በጣም በድርጊታቸው ተጸጸቱ አፈሩ እኔንም ሰውየውንም ይቅርታ ጠየቁ ከዛም ገንዘብ ከተሰጣቸው በኋላ ከዛ ቤት ወጡ እኔ አሁንም ያቺ የቤቴ ንግስት ነሽ የሚሉ በጣም ስለከነከነኝ ምንድነው አባባ ብዬ ጠየቅኳቸው ከነገ በኋላ ታያለሽ አሉኝ ከዛም በኋላ ቀኑን መቁጠር ጀመርኩ በጣም ረጅም ቀን ሆነብኝ በጣም ራሴን በፍርሃትም በጥያቄም ተሞላ ከዛም በኋላ ከሁለት ቀን በኋላ አንድ ማላቆ ሰው መጣ እሱም ከየት ነው የሚመጣው ከአሜሪካ ነው አሉኝ
ብዙ ነገር ተዘጋጅቷል። ብዙ ሰራተኞች አሉ በቤት ውስጥ። የሚገርማችሁ ነገር ሰውየው ወይ ልጁ ሲመጣ መጀመሪያ ተንበርክኮ እጄን ይዞ የእጄን እጄ ላይ ቀለበት እንደሚያደርጉ ሰዎች አሉ አይደል? እንደዛ ሳመኝ። በጣም የሚገርም ነገር። ከዛ ደግሞ ቀና ብሎ ግንባሬን ሳመኝ። በጣም ደነገጥኩኝ። ምንድነው አልኩኝ። አባባ ምንድነው ይሰውዬ አልኩኝ። ይኸውልሽ ልጄ አሁን ምሳ እንብላ፣ እንግዳችንም እናስተናግድ፣ ከዚህም በኋላ ያለውን ነገር እነግርሻለሁ አሉኝ። እንዴ ይሄ ሰውዬ ልጄ ያሉኝ ሌላ ነገር ያስቡብኛል እንዴ ብዬ አሁንም ሰራተኞቹን ምንድነው እዚህ ቤት ውስጥ እየተካሄደ ያለውና፣ አይ ንግስታችን ምንም የምናውቀው ነገር የለም፣ አንቺ ግን ተረጋጊ አሉኝ። በጣም ተደነገጥኩኝ። ጌታ ሆይ ምንድነው አልኩኝ። ከዛ ምሳም ተበላ፣ ሁሉም ነገርም ሆነ። ከዛ ሰውየውም ቁጭ በይኔ ልጅ አሉኝ። ሰዎች በተሰበሰቡበት ተንበርክኮ መጀመሪያ እግዚአብሔርን ምትወጂ ከሆነ እግዚአብሔርን ይቅርታ ጠይቃለሁ፣ በማስከተል ደግሞ አንቺን አሉኝ። ምንድነው አንተ አባቴ ነክ እንዳልኩኝ፣ ምንድነው ዘመዴ ነክ እንዳልኩኝ ወይስ ምንድነው አልኩ። ደነገጥኩኝ። ከዛ ከተንበረከከበት ቀና አደረኩት። ምንድነው እኔ ሁሉ ነግሬሃለሁ፣ ከዚህም በፊት ልታገባኝ ፈልገህ ከሆነ እኔ ለገንዘብ ብዬ አላገባህም አልኩት። አዎ ልጄ አንቺ ታማኝና በጣም ጎበዝ፣ በጣም ታማኝ ነሽ አሉኝ። ታዲያ ምን ፈለጉ ከኔ አልኩኝ። አየሽ ልጄ እኔ ልጅ አለኝ፣ ይሄ የምታየው ልጄ ነው። እናቱ እሱን ብቻ ወልዳልኝ ከዚህ ዓለም በሞት ተለየችኝ። እናቱን በጣም ወዳታለሁ፣ ምክንያቱም ታማኝ ናትና። እና ይሄ ፈተና ለልጄ ስል ነው እዚህ ውስጥ የገባሁት። ልጄን የምትወድ ለገንዘብ ብላ ሳይሆን ፍቅርን አስፈልጣ ወደ ህይወቱ የምትመጣ ሴት ነበረ ስፈልግለት የነበረው አሉኝ። ፈጣሪው ያልኩኝ በጣም ደነገጥኩኝ። እና ሳላፈቅሮ ከሱ ጋር እንድጋባ እየጠየቁኝ ነው አልኩኝ። በጣም ተናደድኩኝ። ከዛ ልጁ ይስቅብኛል። ሰውነቴ ውሃ በውሃ ሆነ። እውነት ለመናገር እኔ እንደዚህ አይነት ሰው አይደለም። ለገንዘብ ብዬ ትዳር ውስጥ መግባት አልፈልግም። በጣም ግራ ተጋባውኝና ሁሉም መልሴን እየጠበቀ ነበር። አባባ ይቅርታ፣ እኔ ከእግዚአብሔር ቃልም እንደተማርኩትም ሆነ በህይወቱ ጠውረድ ውስጥ የተማርኩት ነገር ቢኖር ፍቅርና ገንዘብ አይገናኝም። የማልወደውን ሰው ለገንዘብ ብዬ ወይ ደግሞ ታማኝ ስለሆንኩ ብቻ ማግባት አልፈልግም ትላለች ባለ ታሪካችን። በጣም የሚገርም ነው። የተከበራችሁና የተወደዳችሁ ውድ የፍርቱ ሚዲያ ቤተሰቦች እንግዲህ ባለ ታሪኳ እንዲህ ስትል ታወራን ነበር። ክፍል 2 በሌላ ጊዜ እዘንላችሁ እንቀርባለን። እስከዛው ግን ይሄ ነገር ለትውልድ ያስተምራል ብላችሁ ከሰማችሁ በኋላ ሼር አድርጉ። ክፍል 2 ይቀጥላል። ገንዘብ ወይስ ፍቅር ያሸንፋል የሚለውንም ደግሞ አብረን እናያለን። ባላችሁበት የእግዚአብሔር ሰላምና ጸጋ ከናንተ ጋር ይሁን። ቀጣይ ክፍል ዘንላችሁ እስክንመጣ ቸር ቆዩልን። እንወዳችኋለን።